ውድ የተከበራችሁ ሙስሊም ወንድሞች እህቶች አላህ Subhanahu Wa Ta'ala ይህንን ቁርአን ሰው ልጅ እንዲያስተነትነው ሰው ልጅ መመሪያው እንዲያደርገው ልቡን እንዲያነጽበት አእምሮውን እንዲያበራበት እንዲያበለጽግበት ነው ቁርአንን ያወረደው። ቁርአን ለሰው ልጅ ተግሳጽ ነው፣ መካሪ ነው። ዛሬውን ያሳምርለታል፣ ነገውን ያበጅለታል። ቁርአንን አላህ ሰዎች እንዲያስተነትኑት እንዲመሩበት ነው ያወረደው። ቁርአንን አላህ Subhanahu Wa Ta'ala ለሰው ልጆች እንዲሐፍዙት እንዲቀሩት ገራ አደረገው። ቁርአንን ለሰው ልጆች መመሪያ ያደረገው ወደ መልካም መንገድ ወደ መልካም ጎዳና እንዲመሩበት إن هذا القرآن يهدي للتي هي أقوم طريق في كل شيء እኔ ዋወረድኩት እኔው ጠብቀዋለሁ አለ። በዚህ ሳምንት ውስጥ ታላቅ ክስተት በዓለም ደረጃ በዚህ ሀገራችን ላይ ተከናውኗል። ዓለም አቀፋዊ ይዘት ያለው ከ56 ሀገራት የመጡ የቁርአን ሐፊዞች ቁርአንን በተዋበ በአማረ ድምፅ የሚቀሩ በተርቲል በተጅዊድ የሚቀሩ ቁርአንን የሚያሳምሩ አላህ እንዳለው አህሉል ቁርአን እዚህ በመዲናችን ነበሩ። በዚህ ሳምንት ውስጥ ለቁርአን ውድድር መጡ። ሰው ልጆች በዘፈን ይወዳደራሉ፣ በእግር ኳስ ይወዳደራሉ፣ በሩጫ ይወዳደራሉ፣ በቁንጅና ይወዳደራሉ፣ በተለያዩ ነገሮች ይወዳደራሉ። ወላሂ በዚህ ዓለም በቁርአን ላይ ቁርአን በመቅራት ላይ ቁርአን በመሐፈዝ ላይ ቁርአን አሳምሮ በማንበብ ላይ ከመወዳደር የሚበልጥ አንዳችም ነገር የለም። ይህ ታላቅ ክስተት ነው። ከተለያዩ ሀገራት ከዩናይትድ ስቴትስ ኦፍ አሜሪካ USA፣ ከካናዳ፣ ከኢንዶኔዥያ፣ ከሞሮኮ፣ ከአልጄሪያ፣ ከሱዳን፣ ከኦርዶን፣ ከሉብናን፣ ከፈለስጢን፣ ከሱሪያ ከበርካታ ሀገሮች ናቸው እነዚህ ተወዳዳሪዎች የመጡት ወደ ሀገራችን። እዚህ ነበሩ ዳኞች፣ 7 ዳኞች ከተለያዩ የዓለም ሀገራት የመጡ ነበሩ። ታላቅ ክስተት በአፍሪካ ደረጃ ታላቅ ክስተት ነው የነበረው። በዚህ በመዲናችን በአዲስ አበባ የተካሄደው የቁርአን ውድድር በታላቁ አዲስ አበባ ስታዲየሙ ሰኞ ዕለት ቢሆንም ከጫፍ እስከ ጫፍ ሞልቶ ተካሂዷል። ምን መልእክት አለው? በርካታ መልእክቶች ነበሩት። የመጀመሪያ ትልቁ መልእክት ኢትዮጵያውያን ሐበሾች፣ የብላል ዘሮች፣ የነጃሺ ልጆች፣ የኡሙ አይመን ልጆች ለቁርአን የሚሰጡት ክብር፣ ለቁርአን የሚሰጡት ትኩረት በግልጽ የታየበት ተጨባጭ ነበር። ወልሐምዱሊላህ። በሁለተኛ ደረጃ ኢትዮጵያ እስካሁን በአፈር ስር ተደብቆ የነበረ እንዳይታይ ሲፈለግ የነበረ ሌላኛው ገጽታዋ ለዓለም ከአፈር ትቢያውን አራግፎ ፍንትው ብሎ ወጥቶ ብርሃንን ለማየት በቅቷል። ይህ ገጽታ አይታይም ነበር፣ እንዲታይም አይፈለግም ነበር። ጊዜው ሲመጣ ግን ከልካይ አጋዥ አቃቢ የለም። አላህ Subhanahu Wa Ta'ala ኩን ያለው ጊዜ ምን ይሆናል? ፈየኩን። አልሐምዱሊላህ ቃለ አላሁ ኩን ፈካን። አላሁ አክበር ወሊላሂ ሐምድ። አዎ ኢትዮጵያ ለሌላው ዓለም ስትገለጽ ስትነገር ሙስሊሞች በጣም አናሳ እንደሆኑ ሚና እንደሌላቸው ሲግኒፊካንት የሆነ ቁጥር እንደሌላቸው ነበር የሚታሰበው። ይህ ታላቅ ክስተት ግን ያለምንም ጫጫታ፣ ያለምንም ሁካታ፣ ያለምንም የተለያዩ ጥበቃ አጀብን ሳይኖር
ሰላማዊ በሆነ መንገድ ለዓለም አዲስ ገጽታ ዛሬ ለዓለም ሊታይ ችሏል። ይህ በአላህ ስብሓነሁ ወተዓላ እርዳታ በአላህ እገዛ በአላህ ፍቃድ እንጂ በእኛ ልፋት አይደለም። ሶስተኛው ጥግ ቁጭ ብሎ ከውስጥም ከውጭም ሁል ጊዜ ሙስሊሙንማ ውድቀት፣ ሐዘን፣ ትካዜ የሚጠባበቁ የሚመኙ በርካታ ጠላቶች ነበሩ። አላህ ስብሓነሁ ወተዓላ خيب الله ظنهم وأرغمهم في التراب وأظهر دينه وأظهر أهل الحق ያን ፍላጎታቸውን ቀብሮ እንዲዋረዱ አድርጓቸው አህለል ቁርአንን የአህለል ሐቅን ከፍ አድርጎ እነሱ አንገታቸውን እንዲደፉ አደረጋቸው። እሁድ አልተፈቀደም ሲባል ተሰረዘ ሲባል ከበሮ ሲደልቁ ነበሩ። እዛም እዚህም ሲንጫጩ ነበሩ። አሁን እኛም ብንሆን ተክዘናል፣ አዝነናል። ላኪን አላህ ስብሓነሁ ወተዓላ ትካዜያችንን ወደ ደስታ፣ ሐዘናችንን ወደ ፌሽታ፣ የጠላቶቻችንን ደግሞ በተቃራኒ አድርጎ ቁርአንና የቁርአን ባለቤቶች ከፍ እንዲሉ ያ ታላቅ ትዕይንት ዓለም በሙሉ የዓለም ሚዲያዎች በሙሉ የተቀባበሉት ከቢቢሲ እስከ አልጀዚራ የተለያዩ ጋዜጦች፣ መጽሔቶች፣ ዩቱቦች፣ በርካታ ሚዲያዎች ተቀባብሎት የዓለም ትልቁ ትኩረት የነበረው የዚህ ሳምንት አልሐምዱሊላህ ረቢል ዓለሚን። ምን እንላለን? ለአላህ ስብሓነሁ ወተዓላ አናርስለት፣ አንነግርለት። ለሱ የምንለው ምንድን ነው? اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك. يا رب لك الحمد حمدا حمدا ولك الشكر شكرا شكرا. يا رب لك الحمد حتى ترضى ولك الحمد إذا رضيت ولك الحمد بعد الرضا. الحمد لله رب العالمين. اللهم لك الحمد فيما أعطيت ولك الحمد فيما منعت. لك الحمد في السراء ولك الحمد في الضراء. لك الحمد في المنشط ولك الحمد في المكره. እንዲህ ብቻ ነው የምንችለው። እናመሰግነዋለን። አላህ ስብሓነሁ ወተዓላ የተመሰገነ ይሁን። እኛ ሌላኛው ሪሳላ ምንድን ነው? እኛ ሙስሊሞች ትንሽዬ ሰላም ካገኘን፣ ትንሽዬ መብት ካገኘን ሀገራችንን የምናሳምን፣ ሀገራችንን የምናስጠራ፣ ሀገራችንን የምናኮራ፣ ሀገራችንን የምናበልጽግ፣ ሀገራችንን የምናሳድግ፣ የሀገራችን ውብ ገጽታዎች ለዓለም የምናሳይ ህዝቦች መሆናችንን አስመሰክረናል። በዚህ ሂደት ላይ አላስመሰከርንም እንዴ? በዚህ ምን እንላለን? አልሐምዱሊላህ ረቢል ዓለሚን። አንኩራራ። ሁሉ ነገር በአላህ ተውፊቅ ነው የሚሆነው። ወማ ተውፊቂ ኢላ ቢላህ። بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. وصلي وسلم على أشرف الأنبياء والمرسلين سيد الأولين والآخرين محمد بن عبد الله وعلى آله وصحبه أجمعين. أما بعد عباد الله، قرآن بيازن قطر ولا قرآن بكرمن قطر الله كفي رجنان. إن الله يرفع بهذا القرآن أقواما ويضع به آخرين. الله بزي قرآن كفيلوچن ያልቃቸዋል፣ ያከብራቸዋል፣ ከፍ እንዲሉ ያረጋቸዋል في الدنيا وفي الآخرة። ከፊሎችን ደግሞ በዚህም በዚያም ያዋርዳቸዋል። أيها الإخوة، ቁርአን ከቁርአን ጋር ዝምድና
ጸሎታችን በተነከረ ቁጥር ሰው በሚያዝንበት ዕለት አናዝንም። ከማ ተበተ ፊል ሐዲስ ሰሒህ ሰዎች ከመቃብራቸው ተቀስቅሶ ሲቆሙ አንድ እጅግ ውብ የሆነ ቁመና መልክ ያለው በሰው ተመስሎ ወደ ቃሪ አልቁርአን ይመጣል። ሰውላ ተጨንቆ ግራ ተጋብቶ የመጀመሪያው ነፍስ ሲደረግ ማለት ነው ሰዎች እንዲቀሰቀሱ አወክኝ ወይ ይለዋል። አላወቅሁም እኔማ ቁርአን ነኝ እንቅልፍን የነሳው ይሄን አድርግ እያልኩ ነፃነትን ስገድምብህ የነበር ቁርአን ነኝ። ዛሬ አጽናኝን አጫዋችን ጓደኛህንን አብሽር ይለዋል። አጅቦት ወደ አርበል ማሕሸር ይወስደዋል። ከዛ በኋላ ብለዋል ሁሉም ሰው ንግዱ ይከተላል። ዛሬ ደግሞ አንተ ንግዶች ሁሉ አንተን ይከተለዋል ይለዋል። ከዛ በኋላ ወላጆቹ ይጠሩና ዘውድ ይጠለቅላቸዋል፣ ይደነግጣሉ። ይህ ምንድን ነው? ምን በሰራ ነው ሲባሉ ልጃችሁ ቁርአን ስላፈዘ ስለቀራላችሁ ይባላል። አው ዘውድ ንግስና ሁና ወሁናክ ቁርአንን ስትከተል ቁርአንን ስንሰራበት ከቁርአን ጋር ቁርኝታችን ቅርበታችን ከፍ ባለ ቁጥር ዱንያ ላይ ንግስና ዋለ። የዱንያ ሐያትን ጨምጭ የአኽራው ወኢነ الدار الآخرة لهي الحيوان لو كانوا يعلمون ዘውታሪ ዓለም ላይ ከዚህ ከፍ ያለው ቦታ ላይ ምን ይባላል? ለቃሪ القرآن اقرأ وارقى ورتل ቁርአኑን ቅራ፣ ከፍ ወዳለ ደረጃ አውጣ፣ መጨረሻ አንተ ቁርአን መጨረሻ በምትቆምበት ነው ይባላል። ማን ይደርስበት? ቃሪ القرآن العامل بالقرآن ቁርአን ቀርቶ የሰራበትን ማንም አይደርስበት። ክብሩ ለቃሉ ብቻ አይደለም። ወላጆች ልብ በሉ፣ ልብ እንበል። ልጆቻችን ቁርአን ሲቀሩ ቁርአን ሲሐፍዙ ክብሩ ለኛም ነው። ታጅ الوقار ታጅ الشرف የክብር ዘውድ የጀነት ዘውድ በልጆቻችን እንለብሳለን። ልጆቻችን ቁርአን እንዲቀሩ ቁርአን እንዲያሐፍዙ ካረግናቸው የዚህ ውድድር ዋነኛው ዓላማ ትውልዱ በተለይ በዚህ ዘመን በጣም ብዙ አሳሳች ብዙ ሰዎችን የሚያጓጉ ብልጭልጭ ነገሮች በበዙበት ግራ ቀኝ ሚዲያ ወጣቶችን ሕፃናትን በሚያንከላውስበት ወደ ግራ ወደ ቀኝ በሚያላጋበት ዘመን ላይ ቁርአን ትኩረት እንዲሰጥ ትውልድን መፍጠር ቀላል ልፋት፣ ቀላል ድካም ይጠይቃል። ከባድ ድካም ይጠይቃል። እንዲህ አይነት ክስተቶች ግን ልጆች ወደ ቁርአን እንዲቀርቡ ቁርአን እንዲያፈቁ ትኩረት እንዲያደርጉ ቁርአን ክብሩን ጠብቆ ደረጃውን ጠብቆ ከትውልድ ወደ ትውልድ ቅራአተን ወዐመለን በትግበራ በመንቀራትም እንዲተላለፍ ትልቅ ሚና ስላለው እንደ ሀገር እንዲህ አይነት ዝግጅት ማዘጋጀት እጅግ በጣም ከባድ ነው። በተለይ ብዙ አደናቃፊ፣ ብዙ አሰናካይ እንዲህ አይነት ነገር ማየት ሞታቸው የሆኑ በርካቶች እዛም ባሉበት ሁኔታ ላይ ከባድ ነገር ነው የነበረው። ላኪን ቢሐምድላህ ወዐውኒ በአላህ ይገዛ በአላህ ስብሓነሁ ወተዓላ ተአምር ልሳካ ችለዋል። ሀኒአን ለና ጀሚዐን ሁላችንም እንኳን ደስ አለን፣ እንኳን ደስ አለን። እኛ ምናልባት ብዙዎቻችን ትኩረት አልሰጠንም ይሆናል። ያ የሚያሳየው ከቁርአን ጋር ካለን ቅርበት አንፃር ነው፣ ዑዝር ኖሮት ካልሆነ በስተቀር
ወላሂ ኢትዮጵያውያን ወገኖቼ በጣም ኮርቻለሁ። ተማሪዎች ትምህርት ቤት ነበሩ። ፈተና ሰሞኑን መምጣት አልቻሉም። ሰኞ የመጀመሪያ ስራ ቀን ነው። መንግስት ሰራተኛ በጣም መምጣት ከባድ ነው። ነጋዴም ከሁለት ቀን ሱቅ ዝግ በኋላ ነው ሰኞ የሚመጣው። ላኪን ስታዲየሙ መቀመጫ አልነበረውም። ከክፍለ ሀገር ከገጠር ከሩቅ ቦታ ድረስ መጥቶ ተስፋ ሳይቆርጡ ውሎ አድሮ ፕሮግራሙ ላይ ተሳትፎ ነው የሄዱት። ከየት? ከወሎ፣ ከጅማ፣ ከሻሸመኔ፣ ከሐረር፣ ከባሌ፣ ከኢሉባቦር፣ ከወለጋ፣ ከወራቤ፣ ከነቀም፣ ከወልቂጤ፣ ከባህር ዳር፣ ከመካነ ሰላም ጠርቼ አልዘልቀው ከሁሉም አካባቢዎች ነው የመጡት። ሚን ኩል ሐደብ ወሰውብ ህዝባችን ለቁርአን ያለው ፍቅር ይህን ነው የሚያሳየው። እዚህ ከተማ ውስጥ ነጋዴው፣ ባለሀብቱ፣ መሻይኹ ሳይቀር አንዳንዱ ህፃናቱ ይበልጣል ብሎ ከትምህርት ቤቱ ላስቀርቶ ህፃናቱን ይዘው የመጣበት ነበር። ወላሂ ኮርቼባችኋለሁ። ለእናንተ ሁል ጊዜ እንዳገለግል ህይወትን በሙሉ እንድሰጥ ሁሌም ቃል ገብቻለሁ። ቃልን እንደገና እንዲያድስ ነው ያደረገኝ። ወላሂ ድካሙ አልተሰማኝም፣ አስረሳኝ። ልፋቱ የመንግስት ባለስልጣናት መስሪያ ቤቶችን ደጅ መጥናት፣ እልህ አስጨራሽ ተስፋ አስቆራጭ የነበረው ሂደት ህዝቡን በዛ መልኩ ሳይ ሐቂቃ የህዝብ ከዚህ በላይ ይገባዋል። ሩሄን ብሰጠው ቢያንስበት እንጂ አይበዛበትም የሚል ውሳኔ ላይ ነው የደረስኩት። አላህ ያክብራችሁ። አላህ ልጆቻችሁን ሐፊዝ ያደርግላችሁ። አላህ በዱንያም በቁርአን በአኺራም በቁርአን አላህ ከሚከበሩ ባሎቹ አላህ ያደርጋችሁ። አላህ ስብሓነሁ ወተዓላ ዙርያችሁን ሳሌሕ ያደርግላችሁ። ሀገራችንን አላህ ይጠብቅልን። አላ ሰሉ ወሰሊሙ ዐላ መን አመረኩም አላሁ ቢሰላቲ ወሰላሚ ዐለይሂ ቃል ኢነ አላህ ወመላኢከተሁ ዩሰሉነ ዐላ ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وارض اللهم عن أصحاب نبيك محمد وعنا معهم بعفوك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين يا الله مسلموችን አንድ አድርግልን يا الله አንድ አድርግልን ጠላቶቻችንን ያዝልን። ሊበታትኑን፣ ሊከፋፍሉን፣ ሊያባሉን፣ ሊያጋጩን የሚሞክሩን ከውስጥም ከውጭም ያሉ ኃይላትን አንተ ታያቸዋለህ፣ እኛ እናያቸው። አንተ ረቂብ፣ አንተ ትከታተላቸዋለህ፣ እኛ እንከታተላቸው። የት እንዳሉ ሴራቸውን ኢዝ የምኩሩን በሚያሰሩበት ሰዓትም ታያቸዋለህ፣ ትሰማቸዋለህ። አንተ ሰሚዑል በሲር አንተው ያዝልን፣ አንተው ተከላከልልን። ያ አላህ አንድ አድርገን። በዘር በጎሳ በመንሃጅ በእይታ በምልከታ መለያየትን ያ አላህ ያዝልን። ያ አላህ አንድ አድርገን። መጅሊሳችን ከአሁን በኋላ ህዝቡ ከሚያለቅስበት ከሚያዝንበት ወጥቶ የህዝቡን እንባ የሚያብስ ያ አላህ አድርገን። አንዳንዶቹ ሰው የምጡኝ ብሎ በህግ አግባብ የተከደነትን የሚቀበልን ብሎ ያሉ ሰዎችን የአላህ ልቦና ስጣቸው፣ የአላህ ቀልብ ስጣቸው። ያለአንዳች መነካካት ያለአንዳች መገፋፋት ሰላማዊ የሆነ ሽግግር ተካሂዶ ሁሉም ሙስሊም የኔ የሚለው መጅሊስ የአላህ አድርግልን። ለዚህ ሁሉ ጊዜ እየኸደመ በሻሃዳ ላይ ኖርን በሻሃዳ ላይ መሞትን የአላህ ወፍቀን መጨረሻችንን አሳምርልን። ያ አላህ መጨረሻችንን አሳምርልን። ያ አላህ እቺ ነገራችንን ጫፍ እስከ ጫፍ እዛም እዚህም የሚያስቸግሯትን ችግሮችን ያ አላህ እንሳልን። ያ አላህ ሰላም አውርድልን። በዚህ ሂደት ላይ የተሳተፋችሁ ወጣቶች፣ ሙስሊም ወንድሞች፣ ሙስሊም ያልሆኑ የተለያዩ የመንግስት ባለስልጣናት አላህ ስብሓነሁ ወተዓላ ያክብራችሁ። ጀዛቸውን አላህ ይክፈላቸው። አላህ ጀዛቸውን ይክፈላቸው። አላህ ጀዛቸውን ይክፈላቸው። ሰውን ያላመሰገነ አላህን አያመሰግንም ነውና ሁሉንም እናመሰግናቸዋለን። ሁሉም የሁሉንም ሚና አላህ በልቡ ያውቀዋል።
الله كمينا وملا أبزك والله يفلو الله قراكم السلام يا ذرقنا. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. اذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. أقم الصلاة.